እና መነኩሴ ሁላ በነፃ አስገድዶ እንዲደፍር ማን የፈቀደለት? አስገድዶ መድፈር እኮ በሀገሪቷ ህዝብ ህግ መሰረት ያስቀጣል። ለመነኩሴና ለቄስ ለጳጳስ የፈቀደው ማን ነው? አንዷን መነኩሴ እኔ እቺ ልጅሽ ናት አልኳት። ስዕል ስታምር አልኳት መነኩሴዋ። አዎ ከማን የወለድሽው የሚባለው እውነት ነው አልኳት። አዎ ከማን? ከብፁዕ አቡነ ከሌ። እስመ አብ ወወልድ ወመንፈስ ቅዱስ። ኧረ እባክሽ። አዎ እንዴት? የአማራ ክልል የፍርድ ቤት ደብዳቤ፣ የአዲስ አበባ የፍርድ ቤት ደብዳቤ ጳጳሱ ነው የደፈረኝ ልጅቷ የጳጳሱ ናት ብዬ ብል እምቢ ተባለ። እና አሁን በቃ ስራ ሰጥተውኛል። ምን አባቴ ላድርግ? ልጄን በምን ላሳድግ? እሺ ብለሽ ነው የሰጠሻቸው? በፈቃደኝነት ነው አይደለም? አንድ ቀን አቡነ ጳውሎስ ጋር ፓትርያርኩ ጋር ገብቼ ጉዳይ ነበረ። እሱን አስፈጽሜ እወጣለሁ። ከሞሄ ሮማና ምን ትባል እወጣለሁ። ከዛ ጭር ያለ ነው 7 ሰዓት ላይ ጳጳሱ ሜዳ ላይ ቆሟል። ደግሞ ሆይ እዚህ ነሽ እንዴ? አዎ እኔ እስቲ እፈልግሻለሁ፣ አንድ የምነግርሽ ነገር አለ። እሺ አባቴ ብዬ ዝኩ እያልኩ ገባሁ። ከዛ እንደገባ በሩን ዘጋ። ከዛ በኋላ ምኑን ልተንፍስ? ዘመዴ መነኩሴቷ የምትለኝ ነው የምነግራችሁ። ዘመዴ ኤኒትሬ የተጫነ ነው የመሰለኝ፣ አንድ ሰው አይደለም። አጋንንቱ አያችሁ፣ ሰይጣኑ አያችሁ። በቃ ደፈራት፣ አረገዘች፣ ገጠር ሄዳ ወለደች። አለች። ታውቋታላችሁ? ስሟን ምን አስጠራኝ? ታውቋታላችሁ? መከራ እየበላች ያለች ማለት ነው። ዛሬ ያ ጳጳስ ሹመኛ ነው፣ የሲኖዶሱ ዋና ጸሐፊ ነው። አይ መድኃኒዓለም። የፓትርያርኩ የግብፅ ግጭ ያሰባችኋለሁ ከፈለጋችሁ። የፓትርያርኩ ፕሮቶኮል ይደውልልኛል አንድ ቀን። የፓትርያርኩ ፕሮቶኮል ማነው ስሙ? ወንድማችን ይሄ ያኔ ሲከለከል የነበረው ድራሽ አባቱ ይጥፋ፣ ስሙ ይጥፋ፣ ምን አባቱ ስሙ ይቀር። እሱ ደወለልኝ። እባክህን አነጋግራቸው፣ እባክህን ዘመዴ፣ በቃ ተዋቸው፣ ተሳስተዋል፣ ተዋቸው፣ እንደው ላነጋግረው ብለዋል አለ። ምን የሚያነጋግሩኝ? እንደው በእግዚአብሔር። እሺ ምን ፈልገው ነው? አነጋግራቸው። ሄሎ፣ አቤት። በቃ ተሳሳት። ምን ልሁን? ምን ታረገኝ? ተሳሳት። የመነኩሴዋን አይደለም የዛችኛዋንስ፣ እቺ ማይጨው ያለችዋንስ። በቃ ተሳሳት። ምን ታመጣ? ምን ላድርግ ታዲያ? እንዴት ነው ጳጳሱ ነው በእርሶ ክህነት የሚቀበለው? በእርሶ መስዋዕት እንዴት ያደርጋል? በቃ ተሳሳት። ምን እኔ ምን አገባኝ? በቃ የራስ ጉዳይ ብዬ ተውኩት። አለቀ። እንዲህ አይነት ጥርጣሬ ሲመጣ እኔ ደግሞ ድምፅ ሪከርድ አድርጎ የማስቀመጥ ልምድ ስላለኝ፣ እናቴ ከበድ ያለ ነገር ሲመጣ ማስቀመጥ ልምድ ስላለኝ ዳይ አውጣ። አቡነ አረጋዊ ከመሞታቸው በፊት የሹመቱ ጊዜ እባኮት ይቅርቦት፣ እባኮትን ተው፣ እርሶ ጎንደር ተወልደው እንዴት የአድዋ መታወቂያ አውጥተው በትግሬ ኮታ እንዴት ይሾማሉ? እባኮት ምናምን እያልኩ ስላቸው ደወሉ። አንድ ቀን ሲደውሉ አንድ ጋዜጠኛ አጠገብ ያለ እና ለምን ነው የሚደውልልኝ ስል የመቅረጸ ድምፅ ይዟል ጋዜጠኛው እና ጠቅ አደረገና አውሮ አለን። ከዛ አወራን። ምንድን ነው ስላቸው ዘመዴ የአንድ መነኩሴ እኮ ትልቁ የመጨረሻው ቁም ማጥለቅ ነው። እባክህን እንቅፋት አትሁነኝ። ሁሉም አንድ አይደሉ ወይ? አሁን ዛሬ ያንን ስንሰማው እኔ በጣም ነው የምሳቀቀው። ቃሌ ግን ምንድን ነው? እድሜ አይኖሮትም። ይሄ ቦታ እኮ በቅድስና በንጽህና የሚያዝ ነው አልኳቸው። ጠብ አልቆዩም። አክስለው አጥቁረው አየር ላይ አዙረው አምጥተው ጠብ፣ ሕክምና ከልክለው ጠብ ገደሉ። አቡነ አረጋዊን የመሰለ ሰው ከስሎ ጥላሸት መስሎ የትግራይ ክልል ፕሬዝዳንት የነበረው አባይ ዘውዱ የሚባለውን ሰውዬ መስሎ ሞቱ። አለቀ።